ነብሩ የቦንቻው ነብር አካላቸው ተናንቀነው ሳናልፍ እንዴት ያለው ትምህርት ተወረደ ጎበዝ። አሁን እዚህ ውስጥ እኔንም ያህል ሰው አንድ ሰው ይኖር አይመስለኝም። ጓዶች የደርግ ሰው ነኝ እኔ። አሁን 78 ዓመቴ ነው። አሁን በደሉ በስቶም ይሄ የደመጣጭ አይቆንቻ የጎንቻን ነብር ቀሰቀሰው። የጎንቻን ነብር ካላቸው አይዟችሁ ገብርኤል ይከተላችሁ አደረው እናቶች። ሌላማ ምን ይባላል? ኧረ በስላሴ አስተነጋገድ እናቴዋ አይነገሽ ገብርኤል እናቴዋ ገብርኤል እንደው ተወጥረን እንደው የድንጋውና የነገሹ ገብርኤል አይዟችሁ ነብርን ቀስቅሶ ወዴት ይሄዳል? ይሄ ምሽቅ አደራውን እናቴዋ ማርያም ትከተላችሁ አደራው ትከተላችሁ። አይዟችሁ ለማለት ነው እንጂ መቼም እኮ ማጥናናት ነው ዋናው። የውስጥ ባንዳ እንደኛ ያለ ሰው ነው አላለ። ይሄንን የቦንቻ በረሃን ቀስቀሰኖል አውሬ ሆኗል። ጨርሶ አውሬ ሆኗል። እታባቱ ትግል አሁን እንዴት ያለ ትምህርት ተነገረ። ሌቦች ክስንክሶች ዝም ብለው ይሄንን እንደው ውስጥ ለውስጥ ዝም ብለው አሁን ጥሩ አካሄድ እናቶች አካላቸው እንዴት ያለው ጎበዝ እኮ ተመረጠ። አሁን ተወደኛ ሀገር የተመረጡ ጎበዞች እናንተ እኔማ አይን አለው ወይ ወቅቱ አልኩ። እንዴት ያለው ነብር እንደወጣ እነቃጤነ የተፈጠሩ እኮ እዚያ ተቻባይ ነው። አሁን የሱ ጅራት አሁን አውሬ ሆናል። ጎንቻውን በሙሉ አሁን በዚህ በረሃችን ወርቁ ምን አለ በዚያ ሰሞን እኛው እንግዲህ የሱን ቃል እኔ እንትን አላልኩት። አባቶቻችንም በቅሎ ማነጫና ይቀንዳይ ቦራውን ይዘው ተናንቀው ነበር የሞቱ። አያት አባቴ እዚያ ነበር የሞቱ። እኛም የት እንሄዳለን? እዚያው ነው የምንወድቅ። ግድልም ማለት ትክክል ነው። አዳ አይዞህ አጋሽ ሞልቷል። ተቀስቅሷል። አይዞህ አውሬ ሞልቷል እኮ አውሬ ሆኗል። እና አሁን እግዚአብሔር ይስጥልን እናቴዋ አደራውን እንደው ገብርኤል እንደው ያለውን ሁላ ይሄንን እንደው በዚህ የተራዳውን የገደፈውን ይሄንን እንደው ዓላማ ይሄንን እንደው አሁን እናንተ አሁን አማራን እንደው ዙሮ ይዋጋል። አሁን ዙሮ ቀጋሁን ያ የቅርርቱ ዝቅ እያለ እኛኑ ሊዋጋለ አሁን እኛን ይውጋናውን የሌሎች ሰዎች ፈርተው የሸሹትን ለምን እናልቃለን? እዚህ አውሬ ቦታ አልገባም እኮ ነው ያሉ። ያኮ በዚያ በክታችሁ በዚያ ወረሞ ታዲያ አነሳው። ለምን እነዚያ ንቦ ይዘንድ ገብተን አናልቅም ብለው እኮ ነው እነዚያ እንትን አስወጥተው ወደዚያ ሄደ። እንግዲህ እሱማ መግለጫ እየዋጣ አማራን ቅድም ተነግሮት የለ እንዴ? አማራን ለማጥፋት እኮ መግለጫ እየዋጣ ፈጽሞ አዳ ተናንቀነው ሳናልፍ ማን ነው የሚነካ? አውሬ ሆኗል እኮ ጎንቻ። አይዟችሁ እኛ በግርጌ በኋላ አይዟችሁ እንላለን። እንደው ቃል ሂዳን ነው አለቅ። እግዚአብሔር ይስጥልኝ። ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እኔ እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። አመሰግናለሁ። ይህ ቪዲዮ የደረሳችሁ በሙሉ ሼር፣ ሪፖስት፣ ላይክ በማድረግ ተባበሩኝ። ፎሎ አድርጉት። እኔ እጅግ በጣም የማከብረው በማክበሬም ስተት እንደሆነ ያመንኩበት መምህር ታዬ ቦጋለ ናቸው። መምህር ታዬ ቦጋለ በሙያው መምህር የሆነ የታሪክ አዋቂ ይመስለኝ ነበር። ለካ ምንም የሚያውቀው ታሪክ የለም። እኔ ባለፈ ለነገሩ እነዛ
እኔ ብዙ ጊዜ ምሁሮች ተሰብስበው ከሚያነበው መጽሐፍ ከሚናገረው ታሪክ በተለይም የድሮ ጀግኖች ወንድምና አባቶቻችን ታሪክ ሲያነብና ሲናገር ከሱ ለመማር እጅግ በጣም ጉጉት ሁሉ ጊዜ ያድርብኝ ነበር። አሁን እግዚአብሔር የእጃቸውን ይስጣቸውና እነዛ የፌደራል ፖሊስ ከደበደቡት ወዲህ አእምሮውን አዛብተው ማሰቢያውን ወደ ሆዱ አድርገው በጭንቅላቱ ያስብ የነበረ ሰውዬ በሆዱ እንዲያስብ አድርገው ደብድበው አይኑን እንደዚህ አሸዋውረው ቀጥ ብሎ ያየው የነበረው አይኑ ይሄኛው ወደዚህ ይሄኛው ወደዚህ እያየ እጅግ በጣም አደነባብረው ለቀቁብን። ምን አረግናቸው? ይሄን የወሰለ ሰውዬ እንደዚህ ያበለሻሹት። አንድ ባለሀብት ጠፋ እንደ ይሄን ሰውዬ የሚያሳክም እንደዚህ አቅጣጫው ጠፍቶበት ተደነባብሮ የሚናገረውን የማያቅ ብሎ በገደል የገባ ሰውዬ እንዴት አንድ ባለሀብት ይጠፋል ይሄን ሰውዬ የሚያሳክም? እስኪ የሚለውን ስሙት። የድል ዜናውን ላንብብላችሁ። እንኳን ደስ አለን ኮንግራቹሌሽንስ ብዬ ነው የጀመርኩት። 116 ጽንፈኛ ተላላኪ ከሃዲ ባንዳ ፋንዶች ተደመሰሱ። ምስራቅ እዝ በምዕራብ ጎጃም ዞን ደጋዳሞት ወረዳ ሐሙስ ገበያ ባደረገው የተቀናጀና አስደናቂ ጸረ ሽምቅ ስምሪት ወይም ኦፕሬሽን የዝናቡ ልንገረው 2 አጃቢዎች ቆስለዋል። 116 ጽንፈኛ ፋንዶዎች ተደምስሰዋል። ዶግ አመዱ በልተዋል እና ይሄ በጣም አስፈላጊ ነው። ሌሎች ብዙ የጥፋት መልእክተኞችን በጽኑ ቆስለዋል። በተጨማሪም ኤኬ መትረየስ፣ ኤኬ 47 ቦምቦች፣ ትጥቆች፣ የተለያዩ የጦር መሳሪያዎችና እንዲሁም ለማጭበርበር ይጠቀሙባቸው የነበሩ የጸጥታ አካላት ልብሶች፣ የመከላከያ፣ የፖሊስ፣ የሚሊሻ ለማጭበርበር ይጠቀሙባቸው የነበሩ ህወሓታዊ ስልቶች ከነዚህ ፋንዶች ላይ ተይዘዋል። ተይዘውም አላስፈላጊ የሆኑት ተወግደዋል። ስምሪቱን በብቃት የመሩት 2 ጀግና የሰራዊታችን መሪዎች ናቸው። አንደኛው ምክትል አዛዡ ኮሎኔል ሬድዋን ሪባቶ እና የክፍለ ጦር አዛዡ ኮሎኔል ግፋውሰን አበበ ናቸው። እንግዲህ ከስማቸው ዝም ብለን መከላከያ ብሔረሰብ የለውም፣ መከላከያ ሃይማኖት የለውም። የጋራ ማለት ነው። በግል ሃይማኖት አለው፣ በግል ከዛፍ አልተላጠም፣ የተገኘበት ብሔረሰብ አለው። በጋራ ግን የመከላከያ እምነት ጽኑ እምነቱ ጽኑ ፍላጎቱ እናት ሀገሩ ኢትዮጵያ ናት። ስለዚህ መከላከያ ሰራዊታችን ከምንም ነገር በላይ ሁልጊዜም በየትኛውም ስፍራ በየትኛውም ቦታ ክብር ለመከላከያ ሰራዊታችን። በዚህ ጥቃት እንግዲህ እናመሰግናለን አቶ ታዬ ቦጋለ። እውነትም ቦጋለ ቦግ ያርግህ። የአባትህ ስም ለአንተ ነበር የሚገባ። አዎ ለአንተ ስም ቦጋለ ታዬ ነበር መባል የነበረብህ። በነገራችን ላይ የክፍለ ጦር አመራሩ ኮሎኔል አበራ ነው የሚባለው፣ የሞተው የተለቀሰለት ማለት ነው። ስለዚህ አንተ ብርሃኑ ጁላነ፣ አበባው ታደሰነ፣ አብይ አህመድነ የክፍለ ጦሩ መሪ ቀይረ በሌላ ስም የምትጠራው ነው። በህይወት ስለሌለ አንዱን ተራ ወታደር አምጥተህ መጥራትህ ነው ማለት ነው አይደል? አንድ እንቆሮ እብን ማለት ነው። እብን ደንቆሮ። የክፍለ ጦሩ አመራር ኮሎኔል አበራ ይባላል። ከነ ምክትሉ ደግሞ የማነ ይባላል። አንድ እንቆሮ ማለት ነው። አንተ ደንቆሮ። የቆሰለ ሳይሆን የሞቱ የኮሎኔል አበራ አጃቢዎች ናቸው። በደንብ ማወቅ ያለብህ ማለት ነው። በደንብ እንዳንተ ግን ሰተተተተት ብሎ ልክ ጌታው የሞተበት ውሻ ይመስል አንዳንድ ውሻ አለው ቤተሰቡ አካባቢ ይኖርበት ያሳደገው ቤተሰቡ ባለቤቱ ሲሞትበት ብሎ አንድ ቤት የሚገባ ማለት ነው። አንተ አይንን አጥፍቶ አእምሮን አዛብቶ የደበደበህ የፌደራልን ፖሊስ እረስተው ሰተተተት ብለህ ብልጽግና የገባ ዶማ እኮ ነህ እንዴ! የተማረከ ደግሞ 320 ክላሽ ነው የማረከው። ደግሞ የሻለቃ ዝናቡ ልንገረው ጦር ነው። ብሬን 8 ብሬን ነው የተማረከ። ስናይፐር ደግሞ 4 ነው። አጠቃላይ መስመራዊ መኮንኖች 8 ናቸው የተደመሰሱ። እነዚህን ረስተሃል። የተደመሰሰው የሞተው ኮሎኔሉ ደግሞ ኮሎኔል አበራ ይባላል። ከነ አጃቢውና ከነ ምክትሉ የሞተው ደጋዳሞት ላይ ማለት ነው። አንተ ደንቆሮ ያልተለቀሰለት። እኔ እኮ አንተ መምህር በሆንክበት ሰዓት ያስተማርካቸው ተማሪዎች ምን ሆነው የሆነ አሁን ሰዓት የተረገሙ ነው የሚሆኑ። መቼም በእርግጠኝነት አንተ ያስተማርካቸው ተማሪዎች ስራ ላይ አይኖሩም። ምክንያቱም ደደብ ስለሆንክ ማለት ነው። አንተ ደደብ እከካ